ከ30 ኪሎ ግራም በላይ ቀንድ ተሸክሞ ስለሚኖር እንስሳ ነው ዛሬ የምናየው። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም። ሞስ ይባላል። የአጋዘን ዘር ነው። ዝርያው ከአጋዘን ቤተሰብ ነው የሚቆጠረው። አጋዘን አይደለም፣ ብቻውን ነው በብቸኝነት የሚኖር ነው። ቀንዱ እንደ አጋዘኖች ሆነና እንዲህ በጣም ብዙ ብራንች ያለው ነው። ይሄ እንስሳ ፈጣን ነው። በሰዓት ከ55 ኪሎ ሜትር በላይ ይወረወራል። ክብደቱ ከ700 ኪሎ ግራም በላይ ነው። ቁመቱም ከ2 ሜትር በላይ ነው። አጥቢ እንስሳ ነው። እዚህ ጋር ትልቅ የቀንድ አለው። ቀንዱ መግቢያችን ላይ እንዳልነው ነው ከ30 ኪሎ በላይ ነው። ያ ቀንድ ለምን መሰለም ይጠቀምበት? ቀንዱን ሴቷ ዘንዳ ተመራጭ የሚሆነው የተሻለ ቀንድ የያዘው ነው ሴቷ የምትፈልገው። ለእንደዚህ አይነት ግንኙነት ጊዜ እሷን የሚፈልጉ ወንዶች ሁሉ በቀንዳቸው ነው የሚመለመሉት። የተሻለ ቀንድ ያለው ስለሆነ እሷን ትምትለው እነሱ በዛ ቀንዳቸው መተው ይታገላሉ፣ ይጣላሉ፣ ምን ይላሉ? እሷን ለማሳየት፣ እሷን ለማማለል፣ ያው እሷን ለመብላት የሚደረግ ጥረት የተሻለው የምትለው ከሷ ጋር ግንኙነት ያደርጋል። ይሄ ቀንድ ግን ከዛ ከግንኙነት በኋላ በራሱ ጊዜ ይረግፋል። የአምላኬ ሥራ በጣም ገራሚ ነው። በየትኛው ወቅት ላይ ቀንዱ እንደሚወልቅ ታውቃለህ? በድርቅና በችግር ወቅት ሳር በል ነው፣ ቅጠላ ቅጠል በል ነው፣ የዛፍ ቅርፊቶችን የሚበላ ነው። በውሃ ውስጥም ምርጥ ዋናተኛ ነው። ውሃ ውስጥ ለምን ይገባል? ውሃ ውስጥ ያሉ ተክሎችን ለመብላት ነው የሚገባው። ምርጥ ዋናተኛ ነው። ቀንዱን ግን እንዳለ ነቅሎ ያወጣል። ለችግር ጊዜ ሲመጣ ቀንዱም ስለሚከብደው የአምላክ ሥራ ብዙ ነው፣ አይመረመርም። ሰው አይደለም አስቦ ምናምን ቁጭ የሚያደርገው ነገር አይደለም። በቃ በራሱ በተፈጥሯዊ መንገድ በየአመቱ ነው ቀንዱ የሚወልቀው። በየአመቱ ቀንዱ ቶሎ ያልጋል። በቀን 2 ኢንች ያድግለታል በየቀኑ። ያ ቀንድ በቃ ይወልቃል። በሲዝን ስለሆነ ግንኙነት የሚያደርገው ከሴቶቹ ጋራ በዛ በችግር ጊዜ አያስፈልገውም። ሲዝኑ ተጠናቋል። በቃ ምናልባት የሚያስረግዝበት ጊዜ ስለሚሆን በሚቀጥለው አመት ደግሞ መልሶ ቀንዱ ያድግለትና ለሌላ ደግሞ ነገር ራሱን ያዘጋጃል። እና ቀንዱ በራሱ ጊዜ ሲወልቅ ይሄ ምንም ነገር አይሆንም። መልሶ ነው ከስር የሚበቅልለት። ወቅቱ ነው የሚገርመኝ ነገር እንዳልኩ በቃ የችግር ወቅትና በጣም ችግር ውስጥ የሚሆንበት ምግብ በጣም እጥረት ባለበት ጊዜ ቀንዱ የዛ ጊዜ ነው የሚወጣው። ባይሆን ኖሮ ቀንዱ ራሱ ይከብደዋል። ፊዚካሊም ስለሚቀንስ መራብም ስለሚኖር አየው አምላክ እንዴት እንዳደረገለት። በቃ ይበቃል ይባልና ያን ይወድቃል ማለት ነው። እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።